ጤና ይስጥልኝ ተመልካቾቻችን እንደምን ሰነበታችሁ ፕሮግራማችን ለ30 ደቂቃ ድረስ እንደ ወትሮ ሁሉ ይቀጥላል ዛሬ ከሌላው ጊዜ ለየት የሚያደርገው ምንድነው ብዙውን ጊዜ የተለያዩ ዘፋኞችን ይዘን እንቀርባለን ዛሬ እስቲ እንደው የዓለም የኢትዮጵያ ህዝብ በሄድንበት ቦታ ስለ አንድ ዘፋኝ የምንነጋገርበት አዲስ ርዕስ እየተፈጠረ ነው ለመሆኑ ቴዲ አፍሮን ብዙ ሰዎች በዘፋኝነቱ ታውቁታላችሁ ግን አንዳንድ ሰዎች ቴዲን በተለያየ መልኩ ያዩታል እስቲ ስለ ቴዲ ትንሽ እናውራ Sonaka asizo sandaka alama merdone wole woganachi mashelef kakatenma besalef kamenchi eroche la rawutach tilkon emnet benante temenal እንግዲህ አይሳችሁ በዓለም በልጅነታቸው ዕውቀቱን ሀብቱንና ዝነኝነቱን አዋህደው የተወለዱ እድለኞች በጣም ጥቂት ናቸው በተለይ በሀገራችን እንዲህ አይነቱን እድል ይዘው የሚዘከሩትን ለመጥቀስ ገና አልታደልም ባለፉት 40 እና 50 ዓመታት ውስጥ በሙዚቃው ዓለም ዝናን ካተረፉት ብርቅዬ ዘፋኞቻችን መካከል አንዱና ዋነኛው ዶክተር ጥላሁን ገሰሰ ነው ይሁን እንጂ ዶክተር ጥላሁን ገሰሰም ረጅም ዘመኑን በዝነኝነትና በጥሩ አንጎራጓሪነት አሳለፈ እንጂ በገንዘቡ ላይ ስሙ ሲነሳ አልተሰማም ነገር ግን በዚህ ፈጣን ዓለም የጊዜና የቴክኖሎጂ መክለፍ ጋር ተያይዞ ፈጠራና ሙያተኞች ካስደናቂ ስራዎቻቸው ጋር ብቅ ማለት ጀምረዋል በተለይም በሀገራችን በሙዚቃው ዓለም ሙዚቃን በድምጻዊነት ብቻ ከመጫወት ባሻገር የየለት ገጠመኞቻቸው በግጥምና ዜማ በመድረስ ከመረዋ ድምጻቸው ጋር በማቀነባበር የሚጫወቱ ድምጻውያን እየታዩ ነው ከነዚህ መካከል አንዱ ቴድሮስ ካሳሁን ወይም በቅጽል ስሙ ቴዲ አፍሮ ነው ቴድሮስ ቴዲ አፍሮ ማለት ምንድነው አባትህ ካሳሁን ነው ከዚህ እንጀምር እንግዲህ ቴዲ ካሳሁን ነው የኔ ስም የአባቴ ስም ካሳሁን ገርማሞ ነው ቴዲ አፍሮ የሚለው ነገር የመጣው ከስሜ ጋር በተገናኘ ያንን እንትን ያሰጠኝ የምሰራበት ወይ የምጫወትበት ባንድ አፍሮ ሳውንድ ባንድ ይባላል እና ከዛ ጋር ተያይዞ ነው ቅጽል ስም ሆኖ የወጣው ማለት ነው ከዛ ጊዜ በኋላ ቴዲ አፍሮ ሆንክ እኛም ካሁን በኋላ ቴዲ አፍሮ ነው ምንለው ቴዲ ብዙ ዘፈኖችን አሁን በቅርብ አውጥተሃል በልጅነት ለመጀመሪያ ጊዜ በኢትዮጵያ ውስጥ ትልቅ ዝናን ያተረፍክ አንተ ነህ እና በቅርቡ እንደውም እንዳዳመጥኩት ከሆነ ኢትዮጵያ ውስጥ ካሉ ዘፋኞች ትልቁን ኮንትራት አሜሪካን ሀገር ውስጥ የፈጸምከው አንተ ነህ ይላሉ ምን ያህል እውነት ነው እንግዲህ ደረጃ መዳቢ እስካሁን አልተቋቋመም ተረጋግጦ የሚወራ ነገር በጣም ጥቂት አንድ ነገር ደግሞ ለመነሻ የሆነ ምክንያት ይኖረዋል በርግጥ የፈረምኩት ኮንትራት አለኝ ከፓልም ፒክቸር ካምፓኒ ጋር ማለት ነው ከነሱ ጋር የምሰራው ሲዲ አለኝ እና የገንዘቡ መጠን ብዙም ኦፊሻሊ በደንብ ብዙ ያወቀው ነገር አይደለምና ያን ያህል አወዳድሮ ለመግለጽ የሚቻልበት ስለሌለ አስቸጋሪ ነው በሌላ በኩል ዘፈኖች ላይ ስትጫወት እኔ አባትህን አውቀዋለሁ ግጥም እንደሚደርስ ሰማለሁና የሱ ግጥም አንተ የተጫወትከው ዘፈን ላይ አለ እኔ የተጫወትኩት ዘፈን ላይ የለም የአባቴ ግጥም አባቴ በነገራችን ላይ ያዘው ካሳሁን ገርማሞ ይባላል ጋዜጠኛ ነበረ ቀደም ባለ ጊዜ ደግሞ የመድረክ መሪ ነበረ ለሂሩት በቀለ የተወሰኑ ዘፈኖች እንደሰጣ ታውቃለሁ እንዳጋጣሚ ሆኖ ደግሞ ሙዚቃ ላይ እንድገፋበት ብዙ ደስተኛ አልነበረም እሱ ምክንያቱም ብዙ ጊዜ ሙዚቃ ህይወት እሱ በሚያውቀው ልምድ ለብዙ ነገር የተጋለጠ ህይወት ስለሆነ እሱ በፈቀደው መንገድና እሱ በመረጠልኝ ነገር ስላልሄድኩኝ ደስተኛ አልነበረም
እና ብዙም እንደ አይነት ነገሮች ዲስከስ ለማድረግ ጭራሽ ግጥምና ዜማ ለመቀባበል የምንችልበት ድፍረት አልነበረኝም በጣም ስለማከብረው ማለት ነው። እንደ አጋጣሚ እሱ ካረፈ በኋላ ነው እኔም ካሴት ያወጣሁት እና የኔ ወሰደ በሃያዎቹ የእድሜ መጨረሻ አካባቢ የሚገኘው ቴዲ በአጭር ጊዜ ብቅ ብሎ በአጭር ጊዜ ገናና ስም በማግኘት የሀገራችን ብቸኛ የሊና ድምፃዊ፣ ብቸኛ ብዙ ብር ተከፋይ፣ ብቸኛ የወቅቱ አወዛጋቢና አነጋጋሪ ሰው በመሆን የሚዲያዎችን አቴንሽን ይዟል። የቴዲ አፍሮ ዘፈኖች አለቅጥ እየተወደዱና እየተደመጡ ከመምጣታቸው ጎን ለጎን በገበያው ዓለም በዘፋኞችም እየተፈራ በመምጣቱ ሌሎች ዘፋኞች ስራዎቻቸውን ደፍረው ገበያ ላይ ለማዋል አልቻሉም። በመልእክቱ በይዘቱና በቅንብሩ የሚወደዱት የቴዲ ዘፈኖች በገበያ ላይ መቅረባቸው ብቻ ሳይሆን ቀርበውም መሰልቸታቸው ካልተረጋገጠ ማንኛውም የዘመኑ ታዋቂ ዘፋኝ ሙዚቃውን ገበያ ላይ ለማዋል ድፍረቱ እንደሌለው አሳታሚዎች ይናገራሉ። ካሴቶቹ፣ ሲዲዎቹና ዲቪዲዎቹ በጅምላና በችርቻሮ ከትልቅ ከተማ እስከ ትልቅ ወረዳ በመግባት በፍጥነት ይቸበቸባሉ። እዚህ ቶሮንቶ ውስጥ በሲዲ ሽያጭ የሚተዳደሩት አንድ ግለሰብ ቴዲ ዘፈን ያውጣ እኛም እንከብራለን እሱም ይከብራል ሲሉ ስራ ፈጣኒነቱን ሳይጠቁሙ አላለፉም። ልቤን ተሰማው እንግዳ ነገር መርኩዝ ይዤ ነው የሚያውቀኝ ሀገር ዓለም ሳየችኝ ባንቺ ውስጥ ሆና በፍቅር ኩራስ በላምፓዲና አሁን አያይኔ አሁን ብዙ ጊዜ ዘፈን ላይ ኃይለ ሥላሴን እንጠቅሳለን እና ኃይለ ሥላሴ ብዙ ጊዜ ዘፈን ላይ እሳቸው ብዙ ቦታ ላይ የሉም። አንተ የመጀመሪያንም ምንድነው ይሄንን ያሳሰበ? ሌላው ደግሞ ኃይሌ ገብረ ሥላሴንም እንደዚሁ ጠቅሰሃል። ኃይለ ሥላሴ የመጀመሪያው ነው አይደለም። በርግጥ ነው አይደበበም በዘፈን ውስጥ ጠቅሶ ዘፍኗል። ይሳቅ ኃይለ ሥላሴ የሚባል ደግሞ እሳቸው ያሳደጉት አይ ዶንት ኖ የት እንዳገር እንደሚኖር አንድ ካሴት ሰርቶ እንደነበር አውቃለሁ። የኔ መነሻ ደግሞ እነሱም አይደሉም። የተነሳውበትም አቅጣጫ የኔ የተለየ ነው። አፍሪካዊነት ያለው በአፍሪካ ዙሪያ በዓለም ዙሪያ ያደረጉትን አስተዋጽኦ ማለት ከድሮ በሳቸው ጊዜ ከነበሩ መሪዎች ጋር እነ ኳሜ ንክሩማ፣ ቡፌት በዋኜ፣ ጆሞ ኬንያታ እነዚህን ሰዎች አጣቅሼ አንድ ላይ ሌላ መልክ ይዤ ነው የቀረብኩት። ብዙ ጊዜ ያለፉ መሪዎችን በመውቀስ ነው ባህል ያለን። ያለፉ መሪዎች በጥሩ ነገራቸው ሲደነቁ ባጠፉት ነገር ደግሞ የጥላቻ ስድብ ሳይሆን የመማሪያ ስድብ ነው እየሰደብን መማማር ያለብን። ስለዚህ ደካማ ጎን አላቸው፣ ጥሩ ጎን አላቸው። ስለ ደካማው ከልጅነት የጀምሮ እኔ ስወለድ በደርግ ጊዜ ነው የተወለድኩት። እስካሁን ድረስ ጥሩ ነገር እየሰማሁ አላደኩም። ጥሩ ያልሆነው ነገራቸው በቃኝ። አሁን ጥሩ የሆነው ነገራቸውን ደግሞ እስቲ ማቀው ልሞክር ብዬ ነው። መቼም ስለ ቴዲ ወይም ቴድሮስ ካሳሁን በወጣትነቱ ዝነኛ ከዝነኛነቱ ጎን ደግሞ ትንሽ የኢኮኖሚውን መጠን ከፍ አድርጎ የተንቀሳቀሰ እውቅና ዝነኛ ዘፋኝ ቴዲ አፍሮ ነው። ቴዲ ብዙውን ጊዜ በሚጫወታቸው ዘፈኖቹ ብቻ ሳይሆን የሚወደደው ግጥሞቹ ከማንኛቸውም እስከዛሬ ከተሰሩት የተሻለና ጠንከር ያሉ እንደሆኑ ይነገራሉ። እነዚህን ግጥሞች እንዴት አመጣቸው? እንዴት አሰባቸው? የእድሜው ደረጃ ይፈቅድለታል ወይ የሚሉ ጥያቄ እጅግ በጣም አወዛጋቢ ነው። ልጁ ግን በእንግሊዝኛ ቋንቋ አንዳንዶቹ very talented and highly controversial ነው ብለው ይሉታል። ለማንኛውም የቴዲን ዘፈን ደግሞ አንዱን እንስማና ወደ ተከታዩ ደግሞ እንሄዳለን።
ኢሳያስ 60 ጉድጓድ ምሳ አብዮት ሞላችሁ የተማሪ ረሳ አንድ ኢትዮጵያ ውስጥ አሁን ትልቅ ችግር አለ። ኢትዮጵያ ውስጥ ብቻ ሳይሆን በተለይ በሰሜን አሜሪካም በጣም ብዙ አርቲስቶች ያጋጠማቸው ችግር አለ። ሲዲ በርን የማድረግ ሁለት እዛ ላይ ደግሞ የተያያዘ ነገር አለ። አንደኛ ምንድነው የሚሉት አርቲስቶቹ ሲዲያችንን በርን እያደረጉ ይሸጣሉ ሲሉ እነዛ የሚሸጡት ደግሞ ሰዎች ራሳቸው አርቲስቶች ቢሆን የሰው ዘፈን ይዘፍኑ የለም ወይ እና እንደውም አንዳንዶቹ ሌባ ቢሰርቀው እስከማለት ደርሰዋል። አንተ እንዴት ታያለህ? እንግዲህ ይሄ አዲስ አበባም ኢትዮጵያ ውስጥ በጣም ያስቸገረ ነገር ነው። በቅድሚያ እኛ ሀገር መጀመሪያ ሙያው በደንብ መከበር ያለበት ደረጃ ላይ አልደረሰም። በደንብ ሙያው ቢከበር ኖሮ ዋጋው ቢታወቅ ማንንም ሰው የማንንም ደጅ ደፍሮ እንደማይገባ ሁሉ የማንንም ስራ ማንንም ሰው አይነካም ነበር። የፈጠራ ስራ በፍትሐ ብሔር ሕግ ግምቱ የማይታወቅ ዋጋው ያልተተመነ ይላል። አርቲስቱ አንድ ዘፈን ሰርቶ 1 ሚሊዮን ብር ነው ዋጋው ማለት ይችላል፣ መብቱ ነው። ምንም እንትን የለውም፣ ተመን የለውም እና በጣም ትልቅ ወንጀል እንደሆነ ነው የሚጠቅሰው። ነገር ግን እኛ ሀገር አንድ ገበያ ውስጥ አንድ ጄሪካን የ5 ብር ጄሪካን የሰረቀ ሰው ፖሊሱም ህዝቡም አሳዶ ብሎ ነው የሚይዘው። ዘፈን የሰረቀ ሰው ከረባት አርቆ ጭራሽ በቴሌቪዥን ይመጣብናል እና ይሄ በጣም በጣም የሚያሳዝን ነገር ነው። ሙያው ክቡር ነው። እኛ አባቶቻችን ድሮ አረጎራው ባይሉ ኖሮ አድዋ ላይ ድል አይመጣም ነበር። ዘፈን ትልቅ አስተዋጽኦ አለው። ስለዚህ ወንጀል እንደማንኛውም ወንጀል መጀመሪያ የኢትዮጵያ መንግስትም ቢሆን ይሄን ነገር ትኩረት ሊሰጠው ይገባል። እዚህም ሀገር ደግሞ ያሉ ኢትዮጵያን ወንድሞቻችንና እህቶቻችን ወንጀል እንደሆነ ይሄን ነገር መጀመሪያ ሁሉም ሰው በውስጡ አስቀምጦ ቢያንስ ትክክለኛውን ነገር ለመምረጥ የራሱን ፈቃደኝነት ቢያሳይ ጥሩ ነው። ያን ወንጀል የሚሰራ ደግሞ ሰው እርስ በርስ ይሰራረቃሉ ከሚለው መልስ ይልቅ የራስን ስራ ሰርቶ ራስን ነውረኛ ከመሆን መቆጠብ የተሻለ እንደሆነ ሁላችንም እንስማማበት ይመስለኛል። እና ይሄ በጣም አሳሳፋሪ ነገር ነው። የሰው ጃኬት መስረቅ ብቻ አይደለም ሌብነት፣ የሰው ንብረትና የሰው ፈጠራ መስረቅ ደግሞ በጣም ትልቅ ወንጀል። ጃኬት 70 ብር ነው ወይ ደግሞ 80 ብር ነው ዋጋው በተባለበት ዋጋ። የአንድ ዘፈን ዋጋ ግን አንድ ሰው አንድ ዘፈን ዘፍኖ እኮ ዓለም ቱር ሊያደርግ ይችላል። በአንድ ዘፈን ትልቅ ሰው ይሆናል አንድ ሰው እና ግምቱ በጣም ወሰን የለውም እና እንዲደፍሩ የሚያደርጋቸው አለማወቅ። ሰደበን ካሉ ይቅርታ እንዲያደርጉልኝ ጠይቃቸዋለሁ። አንድ ሰውዬ ነው ስሙን መጥቀስ አልፈልግም። ዲሲ ነው የሚኖረው ሰውየው እና እኔ አዲስ አበባ ነበርኩ። ሲዲ እንድሸጥለት ጠየቀኝ። እኔ ኦሬዲ ሲዲውን ሸጫለሁኝ፣ መሸጥ አልፈልግም አልችልም አልኩትኝ። በብዙ መንገድ ሊያግባባኝ ሞከረ፣ በዘመዶቹም ነው አልኩትኝ። ምክንያቱም አንድ ሰው ከፈረመ ፈረመ ነው። እኔ ማባዛቴ አይቀርም፣ ከዝም ብዬ ከማባዛ የተወሰነ ብር ልስጥህና ራይቱን ስጠኝ አለኝ። ለስንት ሰው ነው የምሰጠው? እኔ ለአንድ ሰው ነው መስጠት የምችለው። በኋላ ይሄ ነገር አለፈ። የሲዲ የማነው የዲሲ ኳሱ ጊዜ መጀመሪያ ነው ዲሲ አይደለም አይ ቲንክ ሳን ፍራንሲስኮ መሰለኝ። ያን ጊዜ ነበር የኔ ካሴት የወጣው። የኔን ፊርማ ኬት እንዳገኙት አላቅም፣ አስመስለው ፈርሞ የኔን ሲዲ ከሚሸጠው መብት ካለው ሰውዬ ጋር ያን ወረቀት እያሳየ ግጭት ይፈጠራል እና ለኔ ወረቀቱ ፋክስ ተደርጎ አዲስ አበባ ለሙዚቃ ቤቶቹ ተላከላቸው። ፈርሞ ሸጧል ለሌላ ሰው ተብሎ ከነዛ ሰዎች ጋር ኃይለኛ ግጭት ተፈጠረ ከኔ ጋር። ፈርመሃል። እኔ ደግሞ በህይወቴም ሌባ ሆኜ አላቅም እና በጣም አዘንኩ፣ ተሰማኝ። ከሰዎቹ ጋር ተጋጨን። በኋላ ይቅርታ ጠየቁኝ ሰዎቹ ነገሩን ሲደርሱበት። እንኳን የቴድሮስ ፊርማ የአንድ ጠቅላይ ሚኒስትር ፊርማ ወይ ደግሞ ቪዛ ምናምን ብዙ ነገር የሚሰራበት ዓለም ነው። ትልቅ ነገር ነው። ያን ነገር ማድረግ ብዙ ነገር አለ የሚሰራ እዚህ ሀገር ላይና ያ ነገር ተጨበርብሮ ተሰራ። መጨረሻ ላይ እንግዲህ ይሄ ሰውዬ በስንት ጊዜው አዲስ አበባ መጣ እና ሸራተን የሆነ ግብዣ ላይ ተገናኘን። እንዳጋጣሚ አንድ ቴብል ላይ ቁጭ አለን። እከሌለኝ አለኝ። ከእንደዚህ ቦታ ምናምን
እኔ እንዴት ደፍሮ አናገረኝ ነው ያልኩት። እንዴት ይሄን ነገር አድርጎኝ እንዴት ያናገረኛል ስል አይ ለሙዚቃ ቤቶቹ ተስማምቼ ገንዘብ ሰጥቻለሁና ታርቀናል አለኝ። በኋላ ደግሞ እኔ እንዴት እነሱ ከኔ ጋር እንደዛ ግጭት ላይ ደረስንበት ነገር ሳይነግሩኝ እንዴት መስማማታቸውን ብዬ አዘንኩ። በነጋታው እነሱን ፈልጌ ያገኘው እንዴ ተቀበላችሁ ገንዘብ እንዴት ከኔ ጋር እንደዛ ይጣላንበት ነገር ነው እንዴት አትነግሩኝም አልኩኝ። አረኛ የትም የተቀበልነው ነገር የለም እንደውም ሰውየው ካለ አገናኘን አሉኝ። ፈልጌ ያጣሁት። በሚቀጥለው ቀን ጭራሽ በመሰራበት ቦታ መጣ። ለሆነ ስራ እንደውም ሊያናግረኝ ፈለገ። በመጀመሪያ አንተን ላናግር ፈልጋለሁ። ወንጀል ሰርተሃል። ወንጀል ከሰራህ ወዲህ የጠየቀህ የለም። ቢያንስ ዝም ብለህ አትኖርም ወይ? ለምን መተት ታናግረኛለህ አልኩት። እንዲሁ እንደፈጠጠ ያው እስካሁን ድረስ አለ። እኔ እንጃ ሰው መቼም ከ35 አመት በኋላ እድሜው ትልቅ ሰው ነው። እውነት መናገር አለበት ቢያንስ ሰው ብዙ ጊዜ ሁሉን እድሜ አይዋሽም። ጸጉሩም ወደ መጨረሻው ደርሷልና ሰውየው ምንድነው የሚያገኘው ጥቅም? በዚህ ላይ ያገኘው ጥቅም አለ ሸጣው እንጂ ያው እሱ ይመስላል እንደው ዘፈን ያወጣው ሁሉ እሱ ቴዲ በመጨረሻ ያወጣቸው ዘፈኖቹ መልእክቶቹ ከሀገራችን ወቅታዊ ችግሮች ጋር የሚሄዱ ስለሚመስሉ ብዙ የፖለቲካ ውዝግብ አስነስተዋል። ከነዚህም ዜማዎች መካከል ጃ ያስተሰርያል ነው። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ እንዳምናው ባለቀን ያምናውም ተቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ በማለት ተጫውቶታል። አንዳንዶቹ ይህን ፖለቲከኛ ሲሉት፣ ሌሎቹ ደግሞ ሽሙጠኛ ይሉታል። ቴዲ ግን ኢትዮጵያ ውስጥ እህል ተወደደ፣ የዶላር ዋጋ ጨመረ ማለት ፖለቲከኛ ሊያስብል ይችላል። እኔ ግን ፖለቲከኛ ወይም የማንኛውም ፖለቲካ አራማጅ አለመሆኔንና ሙዚቃዬም ለዚሁ ተግባር እንዳይውል በተለያየ ጊዜ ገልጫለሁ። ግን ያየሁትን የሚሰማኝን በጽፈኔ አሁንም ወደፊትም እገልጻለሁ ሲል ይደመጣል። አሁንም ከዚሁ አልበም ሳንወጣ ከፖለቲካ ወጣ ብሎ በሃይማኖቱ አካባቢ ሼህ መንደፈር በሚል ሙዚቃው ላይ እንዲህ ይላል። እኔ ልማል ባላህ አንቺም በቁልቢ ክርሽን ሳትፈቺ ነይ ከቤቴ ግቢ የሚለው ግጥሞ አንዳንድ ክርስቲያኖችንና የእስልምና ተከታዮችን ያስቀየመ በመሆኑ ቁጣቸውን አሰምተዋል። ይሁን እንጂ ቴዲ ሼህ መንደፈራ ሼህ ሳይሆኑ በፈረንሳይኛ ቋንቋ ሼህ መንደፈር ማለት የባቡር ሀዲድ ማለት መሆኑን ይጠቁምና ይህንን የድሮ ሰዎች የሚጠቀሙበት በመሆኑ እንደተጠቀመበት ገልጾ ቀሪው ግጥም ግን ሰላምን ለማስፈን በፍቅር ለመኖር መቻቻልን፣ መስማማትን ለማሳየት የተጠቀምኩበት እንጂ ሰዎች በሚተረጉሙበት ለመተርጎም ያልታሰበ እንደሆነ አበክሮ ይናገራል። የዘመናችን ድንቅ ድምፃዊ የአርት ዓለም ፈጣሪ ቴዲ አፍሮ በግል ቁጥብተኛነቱ በባህሪው ከብዙዎቹ እንደሚለይ ይወራል። እንደ ወጣት ከአያት ጋር መዳራት የማይወድ፣ እንደ ወጣት እዩኝ እዩኝ ማለት የማያጠቃው፣ ራሱን ጠባቂና ተንከባካቢ ብለውም ለሰው ልጆች አሳቢና ተቆርቋሪ እንደሆነ ይነገራል። ነገር ግን ብዙዎቹ በተለይ ልጃገረዶቹ ስለ ግል ሕይወቱ በመጠየቅ ቴዲ ፍቅረኛ አለው ወይስ የለውም ሲሉ ይመራመራሉ። ቢኖረውማ በይፋ ይናገር ነበር ሲሉ፣ ገሚሶቹ ደግሞ በዲቪዲው ላይ ከሱ ጋር የምትታየው የሴት ጓደኛው ነች በማለት ይጠራጠራሉ። ሐቁ የቱ ይሆን? ኢትዮጵያ ውስጥ ብዙ ጊዜ ወጣት ሴቶች ጡቴ ላይ ፈርምልኝ ይላሉ የሚል ነገር አለና ፈርመሃል? ይሄ ጥያቄ ብዙ ጊዜ ተደጋግሞ ነው የተጠየቅኩትኝ። ማን እንደፈጠረው እንግዲህ እግዚአብሔር ያውቀው። ሌላ ጊዜም ብዙ መልስ ሰጥቻለሁ። አሁንም
ጥሩ መላሽ ነው ለመባል ካልፈለኩ በስተቀር ያን መደጋገሙ ብዙም ባያስፈልግ እንደምታውቀው ጋዜጦች የተለያየ ጊዜ የተለያየ ቅርጽ ይሰጡዋል እና አንድ ጊዜ አንድ መጽሔት ላይ እንደውም እንዴት ብያለሁ ጥላሁን ገሰሰ እግሩ የተቆረጠው አለ ሐኪም ፍቃድ በጋዜጣ ላይ ነው እና ተጀምሮ እግሩ ሊቆረጥ ተጀምሯል ወሬው የመጣው ወይ ቆረጥ ተብሎም አይደለም መቆረጥ አለበት ካለ አንድ ሰው መቆረጥ ተቆርጧል ብሎ ማውራት ይችላል እንደፈርም የፈለገ ሰው አስፈርሞኝ መሆን አለበት እንጂ እስካሁን ድረስ አልፈረምክም ከዚህ አይነት ኢትዮጵያዊ ሴት አለ ብዬ አላምንም ከዚህ ውጭ ሙያ ሌላ ይኑር ብትባል ወይንም ደግሞ በዛ ሙያ ውስጥ ኑር ብትባል ምን አይነት ሙያ ትመርጣለህ ሌላ ምንም አልመርጥም ለመሆን አልፈልግም ሜቢ ዛው አርቲስት ውስጥ ሆኖ ለመቀጠል የፊልም አክተር መሆን ደስ ይለኛል የፊልም ስክሪፕት ምናምን ለመጻፍ ወደፊት ፕላን አለኝ ከዛ ውጪ የሚመጡ ካሉ እናስገባለን እኔ ግን አልሄድም በተዘዋወርክባቸው በተለያዩ ከኢትዮጵያ ውጪ የሆኑ ሀገሮች ኢትዮጵያ ውስጥ ሊሆን ይችላል እንደው ያስደነቀ ነገር አለ ገጠመኝ ትላንትና ነው እንደሚያስፈራ ገጠመኝ ወደ ሾው ስንሄድ ከሰዓት ተነስቶ ሆቴል ውስጥ 20 ደረጃ ወደ ታች ወረድንና ደንግጬ ለረጅም ሰዓት ትንሽ ልቤ ይመታ ነበር ቴዲ በመጨረሻው ካሴቶቹ እንዲሁ ለኢትዮጵያ ታሪክ የሰሩትን አጼ ቴዎድሮስ አጼ ሚኒሊክን አጼ ዮሐንስንና በላይ ዘለቀን የሚያነሳቸው ይሆን ጤንነትና እድሜ ከሰጠን የምናየው ይሆናል እንግዲህ እዚህ የጋበዙን ኮፊ ሃውስ ኢንተርቴይንመንት በጣም እናመሰግናለን ቆንጆ ፕሮግራም ነው ያዘጋጁት ከዛ በተረፈ ሰውም ከኛ ጋር ጥሩ ጊዜ ስላሳለፈ በኔና በአቦጊዳ ባንድ ስም ሁሉንም ላመሰግን ወዳለሁ ዮሐንስ አድማሱ በጣም እግዚአብሔር ይስጥልኝ የአባቴ ባልደረባ ነበር እንደውም ኢትዮጵያ ሬዲዮን ወንድማችን ካሜራ ይመቀዳን በጣም እግዚአብሔር ይስጥልኝ ቴንክ ዩ እናመሰግናለን Habibi Bikila is running without track shoes for the first time in Olympic history the Ethiopian national anthem መርቆ ሸኝቶን አገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ ብሰለፍ ህመሜን ችዬ ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመግባት ከበደኝ የሆነ አባቴ ከበደኝ ባይኔ ፈለጉ ከበደኝ አዙሬ ፊቴን በፍጥነት ድሉን አፍቆታል በፍጥነት ዋቅቷል ወገኔ በፍጥነት እንዳትቀደም በፍጥነት አትይ ወደኔ አልሆንልህ አለኝ አልሆንልህ አለኝ አንተን ጥሎ መግባት ሳይዴ አልሆንልህ አለኝ አልሆንልህ አለኝ አልሆንልህ አለኝ አንተን ጥሎ መግባት ሳይዴ አልሆንልህ አለኝ I'm a side.